ጨራ አርገን ከነበሌሱ ሂንቀምኑ ወልመንጫሱ ወለጄሱ ወልጥቄሱ ወልጨብሱ ኑጋ ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላይዘው ወደኛ እየሮጡ ነው። ህዝባችን መንቃት ያለበት ጊዜ ቢኖር አሁን ነው። ሚሶሙ ጅጅረሙ ሶቀቡ በረበራን ዋይናኖ ከናጋፈያን ይህ ከመርዛኛውና ከፋፋዩ የጠቅላይ ሚኒስትሩ ንግግሮች መካከል አንዱ ነው። ኦሮሞን እርስ በርሱ ለማዋጋት ጅማንና ወለጋን ባላንጣ እያደረጉ ሸዋና ወለጋን ጠላት እያደረጉ አርሲና ባሌን ልጅና እንጀራ ልጅ እያሉ ሲከፋፍሉ ከከረሙ በኋላ ከቅርብ ጊዜያት ወዲህ ደግሞ የኦሮሞ ህዝብ ሆይ መንግስትህን ሊነጥቁህ ሊወስዱብህ ነው የሚል መዝሙር ከፍተው ታይተዋል። በሰሜን ኢትዮጵያ ያጋጋሉትን ጦርነትና የፈጸሙትን ጄኖሳይድ ለማወራረድ የሚደረግ እንቅስቃሴ ባዩ ጊዜ ደግሞም አጣላውት አለያየሁት ያሉት የአማራና የትግራይ ህዝብና ልሂቅ ተለያይቶ የሚለያይ ተለያይቶም የማይለያይ ተራርቆም የማይራራቅ መሆኑን ባረጋገጡ ጊዜ ኦሮሞ ሆይ መጡብህ ማለት ጀምረዋል። የኦሮሞን እድል ሊነጥቁ ጠላቶቻችን ቢላይዘው መጡ ሲሉም ይናገራሉ። ይህንን የሰማ የኦሮሞ ገበሬ የሚላቸዋል፣ ኦህዴዶች ሆይ ወትሮም ድቃላ ነበራችሁ፣ አሁን ደግሞ ከክብሪት ወድ እንደሚወጣ እሳት ከኔው መሃል ወጥታችሁ እያቀጣጠላችሁ ነው። ከእናንተ ይልቅ ከሌሎች ኢትዮጵያውያን ወገኖች ጋር ለዘላለም መኖር አውቃለሁና ከመጡም የሚመጡባችሁ እናንተ ላይ እንጂ እኔ ላይ አይደለም። በስሜ አትነግዱ። እናንተ የኦሮሞ መንግስት ሳትሆኑ የምርኮኞች መንግስት የኦህዴድ ብልጽግና መንግስት ናችሁ ሊላቸው ይችላል። የግጥም ርዕስ ጠቅላይ ልትመርጡት ነው ወይ? ያንን ደግሰው ያንን አስመሳይ ደማችንን ጠጥቶ በአደባባይ ልትመርጡት ነው ወይ? ህዝቡም ልብ የለውም ሆኗል። ተታላይ መንቀራጣልልኝ ያንን አስመሳይ ይኸው እንደዚህ ድንጋይ ነው የሚጫናችሁ። ምረጡት።